የአገልጋይ ጥሬ ትርጉም ባሪያ፣ ታዛዥ ወይንም አሽከር ወይንም የተላከ ማለት ነው። ይሄ መሰረታዊ የአገልጋይ ትርጉም ነው። በእግዚአብሔር የተመረጠና ለመንፈሳዊ ስራ የተወከለ መንፈሳዊ ሰው ነው አገልጋይ። አገልጋይ መንፈሳዊ ሰው መሆን መቻል አለበት። በእግዚአብሔር የተመረጠና ለመንፈሳዊ ስራ ምን የሆነ የተወከለ የተላከነን። እኔን እዚህ ቦታ እንድቆም ያደረገኝ የመጀመሪያ እናንተ ብትቀበሉኝም የላከኝ ማን ነው? እናንተ እዚህ ቦታ ቆማችሁ ልታገለግሉ እድሉን ብታገኙ የጠራችሁ ማን ነው? እግዚአብሔር ነው። የሚጠራው እግዚአብሔር ነው። ለእግዚአብሔር የልቡ ሐሳብ የተወከለ ማለት ነው። የእግዚአብሔርን ሐሳብ ሊያወራ የእግዚአብሔርን ሐሳብ ሊያስተላልፍ የተመረጠ ማለት ነው። ሲያገለግል የመጀመሪያው ህይወቱ ላይ ቴስት ማድረግ ያለበት መንፈሳዊ ደግሞ መሆን። አያችሁ፣ መንፈሳዊ መሆናችን እንዴት እናውቃለን? ወይንም ንጉሴ መንፈሳዊ ነው የሚያስብለው ነገር ምንድን ነው ብላችሁ ካላችሁ የመንፈስ ፍሬ ንጉሴ ውስጥ ይታያል ወይ? አያችሁ፣ አንድን ሰው መንፈሳዊ ነው ወይንም መንፈሳዊ አይደለም ብላችሁ መለየት ከፈለጋችሁ መለያው በጣም ግልጽ ነው። መጽሐፍ ቅዱሳችን ለገላትያ ምዕራፍ 5 ከ19 ጀምሮ የሥጋና የመንፈስ ፍሬ የምናፈራው ፍሬ ነው ማንነታችን የሚገልጸው። አያችሁ፣ ገላትያ ምዕራፍ 5 ከ19 ጀምሮ ስትመለከቱ የሥጋ ሥራ የተገለጠ ነው ይላል። ጥላቻ፣ ክርክር፣ ምቀኝነት፣ ክፋት፣ አመንዘራኛነት፣ ጠማኝነት፣ ሐሜት፣ ተንኮል፣ ውሸት፣ ዘፋኝነት፣ ሰካር፣ እነኚህ የሥጋ ሥራዎች ናቸው። እነኚህ ነገሮች ሕይወታችን ላይ ካሉ እርግጠኛውን እነግራችኋለሁ 10 ዓመት 20 ዓመት 40 ዓመት በእግዚአብሔር ቤት ውስጥ እንኖር መንፈሳውያን ነን። አንዴ ይህችን በደንብ ስሙ። አንድን ክርስቲያን መንፈሳዊ የሚያስብለው መዝሙር መቻሉ አይደለም፣ ቃል መስበኩ አይደለም፣ እንደኔ እንደዚህ ማስተማሩ አይደለም። መንፈሳዊ የሚያስብለው የመንፈስ ፍሬዎች እነኛ 9 ቀጥሎ እዛው ክፍል የመንፈስ ፍሬ ግን ይልና የዋህነት፣ ራስን መግዛት፣ ፍቅር፣ ቸርነት እያለ የሚዘረዝራቸው 9 የመንፈስ ፍሬዎች በሕይወቱ ላይ የማይገለጡ ከሆነ መንፈሳዊ ነው ማለት አይደለም። ስለዚህ አገልጋይ ሁልጊዜ የመንፈስን ፍሬ ማፍራት አለበት። ቤተ ክርስቲያን ውስጥ ትልቁ ችግር ባለንበት ዘመን ቤተ ክርስቲያንን የሚበጠብጠው የሥጋ ሥራ። ሰው በእግዚአብሔር ቤት ውስጥ አገልጋይ ተብሎ ወይም ቅዱሳን ኅብረት ውስጥ ገብቶ የሥጋ ሥራ በሕይወቱ ላይ የሚገለጥ ከሆነ ቤተ ክርስቲያን አታለ። ለምሳሌ ሐሜት ካለ፣ ጥላቻ ካለ፣ ወሬ ካለ፣ ምቀኝነት ካለ፣ ክፋት ማሰብ ካለ፣ ከወንድም ጀርባ ከእህት ጀርባ ማውራት ካለ እርግጠኛውን እነግራችኋለሁ መንፈሳዊነት አይደለም። መንፈሳዊነት አይደለም። እኔ እንደዚህ ብዬ መክራችኋለሁ። እንደዚህ የሚያወራችሁ ሰው ካለ ፊት ለፊት ልናገናኝ ይገባል። ወንድም ላይ የምታየው የምትነቅፈው ማንኛውም ነገር ካለ ደግሞ ፊት ለፊት መውቀስ። ለዚህ ነው አይደል አሁን ጀምረናል፣ እንነጋገራለን። በወር አንድ ጊዜ ቁጭ ብለን እንነጋገራለን። ያለውን ክፍተት ፊት ለፊት መታረም ያለበት መታረም አለበት፣ መስተካከል ያለበት መስተካከል አለበት። ምክንያቱስ መንፈሳዊ እንዳንሆን የሚያደርገን የሥጋን ሥራ ይዘን የምንሄድ ከሆነ ሐሜተኛ ጋራ ካለ፣ ወሬኛ ጋራ ካለ፣ ጥላቻኛ ጋራ ካለ፣ ክፋተኛ ጋራ ካለ መንፈሳዊያን አይደለም። ስለዚህ መንፈሳዊ ሰው ነው የእግዚአብሔርን ሥራ መስራት ያለበት። ያ ማለት ሁሉ ያለቀልን የተሰራልን ምንም ድካም የሌለብን ነው ግን ማለት አይደለም። ብትመጡ እኔ ላይ ድካም ልታዩ ትችላላችሁ። ድካሜ የምትነግሩኝና የምታስተካክሉኝ እናንተ ናችሁ። ስለዚህ አገልጋይ በእግዚአብሔር የተመረጠና ለመንፈሳዊ ሥራ የተወከለ ምን አይነት ሰው መሆን አለበት አልኳችሁ? ከእግዚአብሔር ምን የሆነ የተጠራ በእግዚአብሔር የተወከለ ምን አይነት ሰው መሆን አለበት? መንፈሳዊ መሆን አለበት። መንፈሳዊ መሆን አለበት። ይኸውላችሁ መንፈሳዊ ለመሆንም ላለመሆንም ወሳኙ ባለቤቱ አገልጋዩ። እኔ እናንተን መንፈሳዊ ላደርጋችሁ አልችልም፣ እናንተ እኔን መንፈሳዊ ልታደርጉኝ አትችሉም። እኔ ነኝ መንፈሳዊ መሆን እፈልጋለሁ ብዬ የመጀመሪያ ውስጤ ላይ ያሉትን የሥጋ ባህሪያቶችን የሥጋ ሥራዎችን ማስወገድ፣ ሐሜትን ማስወገድ፣ ጥላቻን ማስወገድ፣ ወሬን ማስወገድ፣ የተገለጠ በሥጋ ላይ ማደርገው ኃጢአት ካለ እንደ ዝሙት ያለ ነገር ማስወገድ። ለምን የሥጋን ሥራ ይዤ እኔ መንፈሳዊ ልሆን በፍጹም አንችልም። ስለዚህ እኔው ራሴ ነኝ የሥጋን ሥራ መግደል ያለብኝ።
መንፈሳዊ ፍሬ ደግሞ ሌላ እንዲያፈራ እነኛ 9 መንፈሳዊ ፍሬዎች በህይወቴ ላይ ሲያፈሩ መንፈሳዊነቴ በደንብ ይገለጣል። ስለዚህ አገልጋዮች ስለሆነ በጣም መንፈሳዊ መሆን አለብን። መንፈሳዊ መሆን አለብን። ተሰርተን ያለቀና አይደለንም። ንጉሴ ተሰርቶ ያለቀ ነው ወይ? አይደለም። አይሳሳትም ወይ? በደንብ ይሳሳታል። አስተሳሰቡ አንዳንድ ጊዜ ትክክል ላይሆን ይችላል፣ በደንብ ላይሆን ይችላል። የሚናገረው አንዳንድ ነገሮቹ ቃላቶቹ እንደ እግዚአብሔር ሰው የማይመጥኑት ናቸው የምትሉት ነገር ይኖራቸዋል፣ በደንብ ይኖርብኛል። ነገር ግን መሰራት መቻል አለ። አገልጋዮች ነን አይደለ? የምናገለግለው ቅዱስ እግዚአብሔርን ነው። የምንቆመው በቅዱስ እግዚአብሔር ፊት ነው። ባለፈው ስናነብ ዘሌዋውያን አይደለ? እናንተ የተመረጣችሁ ካህናት ናችሁ ይልና የምትቆሙት በማን ፊት ነው ይላል? በእግዚአብሔር ፊት ነው። አሁን እዚህ ጋር እኔ ቆሜ ስሰብክ ወይም ሳስተምር እናንተ ፊት ነው ያሉት። ሳምቲሊክት ግን ቅዱስ አባት እግዚአብሔር ፊት ነው ያሉት። ስለዚህ መንፈሳዊ ልንሆን ይገባል። አገልጋይ ሁለተኛ አገልጋይ የጸሎት ሕይወት ሊኖረው ይገባል። አገልጋዮች ከሆንን የመጀመሪያው አገልግሎታችን እንዲገለጥ ምንፈልግ ከሆነ በውስጣችን የተቀመጠው ጸጋ እንዲወጣ ካስፈለገ የአገልጋይ ምንነት አገልጋይ በጣም የጸሎት ሰው መሆን አለ። አያችሁ ስንጸልይ መንፈሳዊ ዓለም ይገለጥልናል። በእነኚህ 5 የስሜት ሕዋሶቻችን መንፈሳዊን ዓለም መገናኘት በፍጹም አንችልም። መንፈሳዊን ዓለም መገናኘት የምንችለው በጸሎት ነውና 2 ጥቅሶች እስቲ እንመልከት እዚህ ክፍል ላይ አገልጋይ በጣም የጸሎት ሕይወት ሊኖረው ይገባል። ቆላሲስ ምዕራፍ 1 ቁጥር 9 ላይ ለቆላሲስ አማኞች ነው እዚህ ክፍል ላይ ጳውሎስ የሚናገረው። ታነብልኛለህ መሌ? አንደኛ ሳሙኤል ምዕራፍ 12 ቁጥር 23 ላይ ያለውን ደግሞ ታዴ ታነብልኛለህ። በጌታ በኢየሱስ መንባለ ቆላሲያስ 1:9 ስለዚህ እኛ ደግሞ ይህን ከሰማንበት ቀን ጀምረን የፈቃዱ ዕውቀት መንፈሳዊ ጥበብና አእምሮን ሁሉ እንደሚሞላባችሁ እየለመንን ስለ እናንተ ጸሎትን ምን አላደረግንም? ጳውሎስ ነው ለቆላሲስ አማኞች የሚናገረው። ከታች ቁጥር 9 ወረድ ብላችሁ ስትመለከቱ በእስር ቤት ውስጥ እያለ ስለነሱ ከሰማው ነገር ተነስቶ 3 ነገሮች ይናገራል። ከሰማንበት ጊዜ ጀምሮና የመጀመሪያው የፈቃዱ ምን ዕውቀት፣ የመጀመሪያው የፈቃዱ ዕውቀት፣ ሁለተኛ መንፈሳዊ ጥበብ፣ ፈቃዱ ዕውቀት እንዲሞላባችሁ ሁልጊዜ ስለእናንተ ተንበርክኬ ምን አደርጋለሁ? ጸልያለሁ። አገልጋይ የመጀመሪያ መጸለያ ነው። አሁን ሐሙስ የጀመርነው የጸሎት አገልግሎት በቋሚነት መለያ አስተባባሪነት ይሄ ጸሎት ደጋግሜም ተነጋግረናል። ከሱ ጋር ትኩረት የሚያደርገው ስለ ቤተ ክርስቲያን ነው። ይሄ ጸሎታችን የሐሙሱ የምሽታችን ጸሎት ትኩረት የሚያደርገው ስለ ቤተ ክርስቲያናችን ነው። ቤተ ክርስቲያን ማለት ደግሞ የኔና የእናንተ ስብሰባ ማለት ነው። ስለኛ ነው፣ ስለ እርስ በርሳችን ነው። ቅድማውን አንዱ በጣም ስትማልድ ነበር ስለ ደከሙ ሰዎች። በመንፈስ ነው ሰዎች የምንናጠቀው። አገልጋዮች ስለሆንን መጸለይ ያለብን፣ ስለ ቅዱሳን መጸለይ ያለብን፣ ስለ ቤተ ክርስቲያን መጸለይ ያለብን፣ አብዝተን በጌታ ፊት መጸለይ ያለብን እና አገልጋይ የመጀመሪያ ምን አይነት ሕይወት ሊኖረው ይገባል? የጸሎት ሕይወት። የማይጸልይ አገልጋይ የራሱን ሐሳብና ድምፅ ነው እንጂ የእግዚአብሔርን ድምፅ ሊሰማ በፍጹም አይችልም። ስለዚህ የመጀመሪያ አገልጋይ ምን መሆን አለበት? መጸለይ አለበት። አገልጋይ የጸሎት ሕይወት ሊኖረው ይገባል። ታዲያ ይቀጥልልኝ። አንደኛ ሳሙኤል ምዕራፍ 12 ቁጥር 23 ከዚህም በላይ እኔ ለእናንተ ከመጸለይ ወደ ኋላ በማለት እግዚአብሔርን መበደል የሚገርማችሁ ነው። ሳሙኤል ነው የሚናገረው። ነቢዩ ሳሙኤል ምን ይላል? እስራኤልን ሰበሰባቸውና እኔ አለ ለእናንተ ባለመጸለይ አለ ማንም መበደል አልፈልግም፣ እግዚአብሔርን መበደል አልፈልግም። እኛ አገልጋዮች ነን። አገልጋዮች ስንሆን የመጀመሪያው መንፈሳዊውን ስራ መድረክ ላይ ቆመን ሳይሆን የምንሰራው ቤት ጓዳችን ላይ። አያችሁ፣ ጠላት በተለያየ አይነት ሁኔታ ይዋጋል። ቅዱሳንን ይዋጋል፣ ቤተ ክርስቲያንን ይዋጋል። አይችልም እንጂ ይዋጋል። ሰዎችን የምናስለቀቀው፣ አእምሯቸውን የምናስለቀቀው፣ መንፈሳቸውን የምናስለቀቀው፣ እግራቸውን የምናስለቀቀው ጓዳችን ተንበርክከን። ሳሙኤል የሚለው ለዚህ ነው።
ስለናንተ ባለመጸለይ ማንም መበደል አልፈልግም፣ እግዚአብሔርን አልበድልም። ስለዚህ በጸሎታችን ሁሉ ጊዜ ስለ ቤተ ክርስቲያን መጸለይ አለብን። አገልጋዮች ስለሆነ ዋነኛው ስራችን መሆን አለበት። እዚህ ጋር ከሚሰጠን አገልግሎት በላይ ጓዳችን ላይ በጸሎት የምንጸልየው ጸሎት ብዙ ስራ ይሰራል። ክብር ለኢየሱስ ይሁን። ከዚህ በኋላ ሲጸልይ ያለውን ያው ስለምታገለግሉት አገልግሎት አይደለም፣ እዚህ ጋር ስለሚያገለግሉ አገልጋዮች መጸለይ። እኔ በጣም ጸሎት ያስፈልገኝ። እናንተ ብትጸልዩልኝ ልክ እንደ ስፕሪንግ ነው የምታዘልኝ። እኔ ለእናንተ ብጸልይ ካላችሁበት ከማንኛውም ከስጋም ከመንፈስም ከማንኛውም ተጽዕኖ ነፃ ትወጣላችሁ። መጸለይ ያለብን አገልጋይ ትልቁ ኳሊቱ ትልቁ ስራው ደውዬ በስልክ ከማወራችሁ በላይ በጸሎት እናንተን ካላችሁበት ሁኔታ ማስመለጥ ይችላል። አይገርማችሁ? ስለዚህ እርስ በርሳችን በጣም መጸለይ ያለብን። እኔ ዝም ብዬ እያሰብኩኝ ነበር ቤተክርስቲያናችን እንድታድግ እኛም ህይወታችን እንዲለወጥ ምን ማድረግ አለብን ብዬ ዝም ብዬ በጌታ ፊት ነው መንፈስ ቅዱስ አለ ሳስብ የመጀመሪያው መጸለይ ሳየው እውነት ነው እየጸለይን አይደለም ስራውን እንሰራለን እንጂ እንደሚገባ ግን እየተጋደለን በጸሎት አይደለም። አንዳንዱን በመናገር አይደለም፣ አንዳንዱን በመንበርከክ ነው የምናስበው። ታውቃላችሁ ውጊያችን ከደምና ከስጋ ጋር አይደለም፣ ነገር ግን በሰማያዊ ስፍራ ከሚሰለጠን ከእርኩሳን መናፍስት ጋር ነው። የሰዎችን አእምሮ ማስለቀቅ አለብን። የሰዎችን እግር ማስለቀቅ አለብን። የሰዎችን ዙሪያቸውን የከበበ ማንኛውም ከበባ ማስፈታት የምንችለው በምንድን ነው? በመጸለይ። እስቲ እጆቻችሁን አንሱ፣ ጮክ በሉና እኔ አገልጋይ ነኝ፣ ከዚህ በኋላ አብዝቼ ስለ ቤተ ክርስቲያን ስለ አገልጋዮች እጸልያለሁ። ይህም በእውነት ማድረግ እንድንችል እግዚአብሔር አንዱ የአገልጋዩ ትልቁ ኳሊቲ የጸሎት ህይወቱ። የፈለገውን ቃል ከዘፍጥረት እስከ ራዕይ ብትጠርቁት ብትናገሩት ያንን የምትናገሩትን ቃል የሚመሰክር ወይንም እርግጠኛ መሆኑን የሚያስረዳ የእግዚአብሔር ኃይል ካላለፈበት ሰዎችን አይለወጥም። ለዚህ ነው ጌታ ኢየሱስ ክርስቶስ ቃሉንም ካስተማረ በኋላ የሚያስተምረው ትምህርት ትክክለኛ መሆኑን በድንቅና በታምራት ምን ያደርግላቸው ነበር? ያጸናላቸው ነበር። ሃሌሉያ! ክብር ለኢየሱስ ይሁን። ሃሌሉያ! ስለዚህ ምን ማድረግ አለብን? መጸለይ